አንድ ክርስቲያን መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎችን በመመለስ ይሳተፉ። የጌታ ትንሣኤ ለመጀመሪያ ጊዜ የተገለጠው ለማን ነው? ሀ. ለቅዱስ ጴጥሮስ፣ ለ. ለቅዱስ ዮሐንስ፣ ሐመሯ ለመግደላዊት ማርያም፣ መ. ለመቃብሩ ጠባቂዎች። ሐመሩሃ ለመግደላዊት ማርያም። ጌታችን ኢየሱስ ክርስቶስ ለሐዋርያት ትንሣኤውን ሲገልጥ በመካከላቸው ያልነበረ ሐዋርያ የትኛው ነው? ሀ. ቅዱስ ጴጥሮስ፣ ለ. ቅዱስ ቶማስ፣ ሐመሩሃ ቅዱስ በርቶሎሜዎስ፣ መ. ቅዱስ ስምዖን። ለ. ቅዱስ ቶማስ። ጌታችን ኢየሱስ ክርስቶስ የተቀበረበት ቦታ ምን ይባላል? ሀ. ጌቴሴማኒ፣ ለ. ቀራንዮ፣ ሐመሩሃ ቤተልሔም፣ መ. ጎልጎታ። መ. ጎልጎታ። ከትንሣኤ ማግስት ያለው ዕለት ስያሜ ማን ይባላል? ሀ. ማዕዶት፣ ለ. ቶማስ፣ ሐመሩሃ አልዓዛር፣ መ. ዳግም ትንሣኤ። ሀ. ማዕዶት። ሞት ሆይ ሞጊያ የታለ? ሲኦል ሆይ ድል መንሳት የታለ? ይህንን ኃይለ ቃል የተናገረው ሐዋርያ ማን ይባላል? ሀ. ሐዋርያው ቅዱስ ዮሐንስ፣ ለ. ሐዋርያው ቅዱስ ጳውሎስ፣ ሐመሯ ሐዋርያው ቅዱስ ጴጥሮስ፣ መ. ሐዋርያው ቅዱስ ማርቆስ። ለ. ሐዋርያው ጳውሎስ። ስንት ጥያቄ እንደመለሱ በኮመንት መስጫው ላይ አስቀምጡልን። ለጓደኛው ሼር ማድረጎን እንዳይረሱ።